ደህና ነሽ? ደነገጥሽ? ሰላም በያችሁ። ደህና ነጋ አስተውሎኛል። ደህና ነሽ? እሺ፣ አበባውን ተቀበይ። ማሚ የሉም አባም የለም። ናፍቀኛለች ሊያ ሲለኝ አንድ አፍታ ተደዋውለን ና አልኩት። ስለዚህ አሁን ይወጣ ብላ ነው እኮ ትመጣለች እኮ። አናፈቀሽም? ሳሚውን ላይ ይወጣው ቶሎ ብለው አታስቆጪኝ። ግን እሺ፣ አሁን ደህና ነሽ? ፍጮ የታለ? ደህና ነኝ። ተኝቷል። ልጄ ተኝቷል። አትቀስቅስብኝ። አላበሉ እግዚአብሔር ሶፍታለሽ ዋይፐር ልስጥ ላበላቡንኩ ጋይስ እንዴት ነሽ? ሰላም ታስጩ። ምን ሆነሻል? አትንኪሽ፣ አይዞሽ። ምን ሆነሻል? እንዴት መጣህ አንተ? ሲጀመር በመኪና በእግሩ እሺ፣ ነው የለሁበትም። ምነው መምጣት አልነበረብኝም እንዴ? ሰላም አትይኝ። አቤት ድረስ መጣ ብለህ እኮ ሰላም በይሽ። እንደዛ ሰላም ነው የሚባለው። እሺ ሩታይ፣ በሰከረ በሩን ቆልፌዋለሁ። መቼ ባቀበለ አይገው በሩን ቆልፌዋለሁ። አትጨራለቂ። እሺ እኔ ምን አገባኝ? እንደበት ለተሰለ ደቂቃ ፈታ ብልሻለሁ። አይገው ቆልፌዋለሁ። እሺ እስከሚመጣ እንዳታስገዲ። እንዴ በቃ አትፈይ። ምንድነው እና አንቺ እንነጋገራለን። ቆይ አይ ባይ ዘ ዌይ የምን መሰለሽ ከማሚ ጋር እኮ ተገናኝተናል። ምንም እኮ ችግር የለውም። ሐኪም ቤት አሳብረን አልነበር እንዴ? እዚህ መምጣቴ ነው እና ቤት ድረስ ትመጣለህ ደግሞ ብለህ ኖርማል እኮ ነው እንደምታውቁ። እሱ ነበር የቀረኝ መጣ። ከዛም ባለፈ ደግሞ ማለት ነው ባለፈውም እኔ ነኝ እንጂ ያልመጣሁት መኪናዬ መጥቶ ነበር ባይ ዘ ዌይ ማለት ነው። ባለፈው ፈርቼ በሹፌር ነበር ሩታን እንድትመጣ ያደረኩት ማለት ነው። እና አሁንም ቢሆን ኖርማል ነው። ስለዚህ ማሚን ብታይኝ ምንም አትልም። ለምን ሐኪም ቤትም ላይ አብረን ስለነበርን ማለት ነው። እና አታካብዱ፣ ቀለል አድርጊው እንዴ። እሺ ልጅ በቶሎ እዚህ አምጪው። ከነጫማዬ መግባት አልችልም እኮ። ቀስቀሽ እስቲ እኔውት አሳራ በኋላ ታያለሽ። ቀስቀሽ የምር አምጪው ወደ አይቻልም። አሁን እሺ አንዴ ሊያውና ሄዳለሁ። ቆይ ልንገር፣ አሁን ነው የተኛው በመጀመሪያ። እኔ ማለት አልተኛው። ስንት ቀን ሙሉ ይተኛል እንዴ? አንዴ ይቻላል። ማታ ልንገር አላስተኛኝም። ስለዚህ ነው አሁን ልብሴን ቀያሬ ምናምን ልተኛ ስል ነው የመጣው። አሁን ሩታዬ ከተነሳ ደይ በቃው። አዎ ከተነሳ ምን እናስተኛዋለን? እውነት እናስተኛዋለን። አምጪው። እንዴት ልነበርሽ? እንዴት ብለሽ ነው ያስተኛሽው? አላደገም። እሺ ሹሹ ብለሽ አላደገም። የምር አላደገም። አድጓል እኮ አምጪው። እሺ ድሮ ከኔ ጋር ነው ላይ አድግ ነው። እሺ ነው አምጪው። አናሽም አንዴ ሊያው ልስጣው። አዎ ልስጣው። ችግር የለውም። አምጪው። እሺ እዚህ ጋር ቆም። ርቀትን ጠብቅ። እንዴ ልጅን መንካትና ማየት መዳሰስ አይፈቀድልኝም እንዴ? ልጅህ ልታይ አይረጣው። አንቺንም ላይ ነው ልጅን ብቻ ሳይሆን አንቺንም ላይ ነው የመጣሁት። እሺ አምጪው። አይውጂ ማልችልበት ነው እንዴ የሚመስልሽ? አድጓል፣ የምር አድጓል። ፀጉሩ አድጓል። አንተ ሁሉ ነገሩ ነው ያደገብኝ። ጋይስ ተኝቶ አይም እንዴ ቀስቅሹ እንዴ ተኝቶ ነው ወይ እንቅልፍ? ደስ ይላል። ቀስቅሹ አቢ እየሳቀ ነው። እውነት እየሳቀ ነው። ማርያም እያጫወተችው ነው። እንደዛ ነው የሚባለው። ቀስቅሹ አቢ በእግዚአብሔር ረፍ የምታየው አንዴ ምንድን ይባለው እኮ አይኑን አላየሁትም እኮ ልታየው አይደል? እሺ አይኑን ላይ ቢያንስ ጌታን አይኑን ላይ ቪዲዮ ቀርጬ ልክላለሁ። አያያይ አበዛው። እሺ እግዚአብሔር እሺ ቀስ በል እንዴ ምንድን ነው እንጂ ልቀቂኝ። እኔ ልጅ መያዝ ማልችል ነው እንዴ? ብርድ ይነካዋል። እኔ ጌታ አንገቱ ለምንድን ነው የተጠመመው? እናንተ አታጨናንቀው ሩታ። እንዴ አንቺ ልጅ ብቻ እኮ አይደለም የኔ ልጅ ነው። መብቴ ነው። እኔ እንደፈለኩ ነው የማደርገው። ረዋከ መጫ
መጫወቻ ነው እንደ አሻንጉሊት መሰለው። አቢ አይ ቆይ ምን አለ አንነቃ አቢ በጌታ በእናትህ ምን ችግር አለው? አንዴ ነቅቶ አልተኛም ሌሊት። እሺ እኔ እኮ ሩታውን ልሄድ ነው ሳይ እንግዲህ ልሂድ። የምሬን እኮ ነው። ቾሳ እኮ ቢያይክ ባያይክ ምን ብናወጡ ሊያለቅስ ነው። አለቅስም ሂዳለ ሂድ ነው ያልሽኝ። ልሄድ ነው ስልሽ ማቲ ልበል እኮ ምንም እኮ እዚህ ተቀበል አንዳንድ ቀን እንደዚህ እየሰራክ መተህ ልጅን ታያለህ ትሄዳለህ እዛው ኖረክ። እሺ ነው ያላስፈልግሽም አላስፈልግሽም ወይ ታስፈልጓለህ? ላንቺ አላስፈልግሽም? አው ማለት ምንድነው አላስፈልግሽም? አሁን ሌላ ወሬ ልታወራኝ ነው የመጣኸው? እኔም አንቺንም ልጄንም ለማየት ነው የመጣው። በቃ ልጅን ካየ በቃ ያባውት እርጅ ነው እኔ ጎረምሳ ካካ ብሏል። ካካ ይላል። እየቀለድኩ አይደለም። እውነት ካካ ብሎ ነው ይበዛ። የታን ልብስ ቀይር። ጠዋት ካካ ብሎ ነበር። ጠዋት ደግሞ ከንፈሩ ጥቁር ነው ያጨሳል። እውነት ከንፈሩ ጥቁር ነው። ጌታ ነው። አንተ ገና እኮ ሕፃን ነው። እሺ ለምን ከንፈሩ የጠቆረው? ኢየሱስ ቆይ ገና በተኛበት እያስጨሽው ነው። አንተ ነው ቆመን ምናምን ማስተማር። እሺ ጊዜያዊ ስም አላወጣሽለትም? ገና ደም ነው እኮ ደም ነው። እሺ ጊዜያዊ ስም አላወጣሽለትም? ቤቢሾ አረ ላይ ሆኖ ጭንቅላቱ ፀጉሩ እንዳቆርጮ። እሺ አሳድግለት። ትልቅ ነው የምናደርግለት። ተሳስተሽ እንዳቆርጮ አቢ አንዴ ብቻ ካየኝ ማለት ነው አስቀምጬ እወጣለሁ። እንደየኝ ብቻ አድርጊ። ከምር ነው። ያው ምን ችግር አለው? አሁን ሄዶ ጣም ጣሉ ልጃችንን በእሺ ልጅ አልበ ግን ማለት ነው ህፃናት ደስ ይላሉ። አብርሃም እሺ እኔ አሳቀቀኝ። እግሬ አልተመቸኝም። እንዲህ ካረኩትማ አይመችም። እንደዚህ ሰው ግን ይመችል። ያባት እጆቹ ሲያምሩ እኔ አባት እዩት። ጌታን እጅ ያምራል። በእኔ ወጥቶ እኮ ነው እጁ። ዝም ብለው ነው እኔን ይመስላል ያሉት እንጂ አዎ ፈረንጁ አልገመትክም። ማንን ይመስላል? አሁን ላይ እኮ ያስታውቃል። ግን ገምተው አሁን ላይ ባየህበትም ገምት። ሳቀ የእውነት የሆነ ሳለ የለም እያለ ነው ንግግሬን ሲሰማኝ ያንተ ያዝናናው ሁሌ ሆድ ላይ በያለ ያዝናናው ነበር። ቢያየለ ምን አዝናናው አሳስቀው ነበር። ምንድነው ወደደው ለልክስ ነው እንኳን ተስቀው ሩታ እኮ ችግር አለብሽ። በቃ ፈረንጁ ግን አልተናገርክም እኮ ምንድን ነው ያስቀር? ምንድን ነው ያስቀር? መሳኩኝ አሁን እየሳካ ተጠቃቅሰውብህ ነው። ሙድ እየያዛችሁብኝ ነው። ኧረ አይደለም የሮስት ንጉስ። አይ ሙድ እየያዛችሁብኝ ነው። ኧረ አይደለም እኔ አንተ ላይ እና ታዲያ ሸበላው ምግብ ጀምሯል። ምግብ ምን በላ? ጡት በቃ መቼ ነው የሚጀምረው ምግብ? ከስድስት ወር በኋላ 6 ወር ሲሆን ከስድስት ወር በጡት ብቻ የምርሽ ነው? ኧረ አይሆንም። ምን ያበላዋለሁ እንትን የልጆች ምግብ ምናምን እኮ ማለት ነው። አይኑ ደግሞ የማይገልጠው ተኝቶ ስለሆነ አውቆ እየፎገረ ነው። አንድ ቢወይ ቢያለቅስ ጥሩ ነበር እኮ። ወይ ሲያለቅስ እና ያው ምን አርግ ነው የምትለው ልጅ እኮ ቢያንስ አንዴ ነውና ሄዳለሁ። አይኑ ክፈችልኝ ነይ ክፈችልኝ። በእናትህ እየፎገረ ነው፣ እያታለለ ነው። ጩጫው ግን ያምራል። ቆንጆ ነው በጣም ኧረ ፈረንጁ ገምት። ማንኛውም ነው ፈረንጁ አልገመትክማ። ይኸው ጌታ ሊያለቅስ ነው። አለቅስ የእኔ ጌታ
ማልቀስማ አይተወቀድም። ምን የሚያስቸግር የሚነቃነቅ ልጅ ከሆነ ማለት ነው። በእናትህ ንገረኝ አንተ አትናጠው። ልጁ ማንን ይመስላል? እኔ አሁን አላወቅሁም። አንጣ በቃ ይበቃል። አንጣው እንደፈለኩ ነው የሚይዘው። እንደው መብት ነው። አረፍ እንዴ ይዤው ልሂድ ሩታ በመኪና ከዛ ወተት ሰኢኝና አንቺ ማለት ነው ወተት አጠጣዋለሁ፣ አንቺ የምታጠጪውን ወተት እኔም አጠጣዋለሁ። ምንም እኮ ልዩነት የለውም። ማማ ወተት እያፈላሁለት ከፈተ። እንደዚህ ከፈትና ባላየ ነው ግን ያየ በእናትህ ቅረፍ። ምን አትቀስቅስ። በቃ እረፍ። አይችልም። በቃ እረፍ ካልኩ እረፍ ነው። አትቆጣጠሪ እኮ አትቆጣጠሪ። አንቺ እንደምታስቢው እኮ እኔ ማስበለታለሁ። መች ነው የሚገረዘው? እኔ ነኝ የማስገረዘው። አንቺ እዚህ ሆነሽ ወስጄው አስገርዤው እዛ መጫወቻ ቦታ ወስጄ አጫውቼው ማመጣዋለሁ። ከተበቀም በኋላ ነው ስንት ቀን ማለት ማስገረዝ አትችልም። አንተ ማስገረዝ አትችልም ማለት ለምን አይቻልም? አንተ አባት ነው። ስለዚህ እኮ እኔ እኮ አልይዘውም፣ ሌላ ሰው የያዘው ችግር የለውም። ግን ደግሞ ማለት ነው አብሬ ግን እኔ ይዤው የምሄደው አንቺ እዚሁ ነው የምትሆነው። ድፍረቱ አለ ሲቆረጥ የማየት እኔ አላይም እኮ ይዤው እሄዳለሁኝ ምናምን አስገርዤው ምናምን እመጣለሁ። ሩታ አንቺ ከቤት አትወጪም። አራስ ነሽ። እሺ አራስ ከቤት አይወጣም። ይገረዛል እኮ ኧረ ይገረዛል። እናት አይገረዝም እንዴ? ያሟል እኮ አሪፍ ነው። ምንም ሳውቀው ስንቀን ካካለ እንጂ በተወለደ በማግስቱ ጀመረ። እውነት ነው። እሺ ከዛ በሰዓታት ነው ወይ ቀመቀ? በየቀኑ አንዴ ብቻ አይኖር አንደኔ ነው ሁሉ ነገሩ እንደኔ ነው እንጂ ፈረንጅና አይ የምሬን ነው እውነት። እኔ በቃ ልጄን ራሴን እኮ እንዲሁን ስለምፈልግ ስለነበር ምን ያስቀሽ? አይ ፈረንጅና ሩታ ናቸው መሰለኝ እኮ ምንድን ነው ሮስት የሮስታችሁ ነው? እኔ የለበትም ጉንፋን ይዞኛል እኮ ግን ጉንፋን ይዞኛል። ችግር የለውም። እኔ በሳቅ ማልቀስ ጀመርሽ ጭራሽ ሩታ የሳቅሽ ማልቀስ ጀመርሽ። እንደዛ ይሻላል ጥሩ ይፈረንጁ እንደው ምን ልሆንልህ ልትሆንልህ ይችላል። ከዛ ጉዳይ ነው መነጋገር ያለብን። ሞቃኝ ግን በስመ አብ ለምን ነው የሚሞቀው ቤትሽ? አራስ ቤት ሆነ አራስ ቤት ይሞቃል ሁሌ። ጉንፋን ይዞኛል እኮ ኪታር ጉንፋን ይዞኛል ግን ጩጬው አይዞም። እንዳትስመው በቃ ከዚህ በኋላ እንዳትስመው። እሺ ሩታ በምን ትስማማሽ? አንድ ብቻ ነው። አይኑን ክፈችው እኮ አይኑን ክፈችውና እንኪ ይሄ ልብስ ለምንድን ነው የምወር ቀይር? አረፍ እስቲ ተዋው። ምን አርጊ ነው የሚለኝ? አጉል ካንቺ ላይ እኮ ነው ማቀል። እሺ ይሄን ክፈችለት፣ አታጨናቂው፣ ፈታ ፈታ ይበል። ይሄ በዚህ ሙቀት ይሄዳል። አረ ይሄን ብቻ ወጪው በቃ እሺ አሁን አይኑን ክፈችው። አንተ አይኑን አይከፍትም። እሺ ለማንኛውም አንቺም ቻው፣ ልጄም ቻው። እሺ ደህና ሁን። እሺ እመጣለሁ፣ እየመጣሁ እጠይቅሃለሁ። አንዳንዴ እንዲህ እየተደበቅኩ እመጣለሁ። እሺ የኔ አባት ስታድግ ደግሞ ማለት ነው እንዳትረሳኝ። እሺ እየመጣሁ እንደጠየቅኩ ምናምን። እሺ እሷ ዝም ብላ ነው የምታስተኛ። ከኔ ደግሞ ትንሽ ስታድግ ብዙ መጫወቻ ቦታ ይዤ እሄዳለሁ፣ አዝናናሃለሁ፣ የፈለግከው ነገር እገዛልሃለሁ። እሺ ይሄን ቪዲዮ ማየው መስሎ ነው። ይሄንን ቪዲዮ ስታደርግ ካየኸው ማለት ነው። አዎ እሱን እኮ ነው የምልህ፣ ገብቶሃል ማለት ነው። እንደዚህ ያራዳ ልጅ አለኝና አባባ ማነው አባባ አልኩኝ፣ አቢ
ተግባባና። ስለዚህ እሷ የምትለን አትስማሽ። አንዳንድ ምክሮች ስለኔ ከሰጠችህ ምናምን አትቀበላት። ያሳ ያለበት ምን ነው ዝላ አይችልም እኮ ምን አልኩኝ? አሁን ኧረ ምንስ ምን አልኩ? ያሳ ያለበት አላስክሽም ኪዳም ምንም አሁን ስመጣም ደስ አላለሽማ። ይሄ ደግሞ ምን ሊሰራ መጣ ነው አዝግ ነው ወይንስ ነገርኛ? ይሄው ይሄን የመሰለ ልጅ አግኝቻለሁ። ምን ያባል እኔ ተካልሻል። እሺ እኔ ተካልሻል። እስኪ ልጅ ይዘሻል እንደ አትነካካው። እንደዚህ ምን እንዲህ የምትለው ምን ልታረገው ነው? አይኑ ምን አይነት ነው? ይሄ ልጅ ብቻ በእጅግ የሆነ ቀን ይገብስ እልም አለና ከዛ ትታነቀራለህ። የት ታገኘዋለህ? እኔ አንድ ቀን መጣና በሌል እንትን ባልሽበት አንለያይም እኮ ነው እነሱ። እሺ እኔን ረሳሽኝ እኮ ሲመጣ ድሮስ የምርሽ ነው ወጣ ለጌታና እንዲከፋይ እያደረገችኝ ነው። እንዳታለቅስ ምን አልክ? እንዳታለቅስ የምር ነው እንዲከፋይ እያደረገች ነው። ድሮስ እሱን ነው የምትወጂው? እኔን ነው እሱን ጌታ እኔ ወርቅ ጌታ በይ እኔ ወርቅ እሱን ነው የምትወጂው? ድሮስ ድሮ እኔ ማትኝ እና አንተ ልወድ ጠብቀህ ነበር። እኔ ወርቅ ይቆሳሳ እንዴት እንደሚያምር እኮ ማናገርሽ ስሚኛ አንቺ ስሚኝ እኔን እየረሳሽኝ ነው። እሺ እየረሳሽኝ ነው። አንተ አይዞህ አስታውሳለሁ። እዚህ ጋር ፎቶን በባነር አሰርቼ ለጥፈውና በድግስ ወይ አባተን አየኸው እያልኩ አሳየዋለሁ እንዳረሳክ። አረሳሁሽም። እሺ አንቺ እየረሳሽ ነው ዝም ብለሽ ማለት ነው። እንደዚህ እያመለጥኩ እየመጣሁ ጠይቅሻለሁ። መልካም ቀን ይሁንልሽ። ግን አስደብረሽኛል፣ አስከሰተሽኛል። ይሄንን አውቂ። በቃ ይቅፋክ። እንትን አጥሚት ጠጣበት። የምርሽ ነው? ይቀልሽብኝ ነው? አጥሚት ጠጣ እኮ ነው ይቀልሽብኝ ነው? ገንፏል። ይቀልሽብኝ ሆኖ ነው። እሺ ታዲያ እኔ ምን ላድርግ እኮ? እኔን ምንም ቦታ እየሰጠሽኝ አይደለም። አሁን እኮ በጣም ትልቅ ቦታ ሊሰጠው የጠቅላይ ሚኒስተርነት ክብር የሚገባው ልጅ ይዣለሁ። እሱ እኮ የመጣው እኔ ስለመጣሁ ነው። ራሳሽ እንደ ሁሉ ንጉስ ይዣለሁ እኔ አይደለም። እሱ የመጣው እኮ እኔ ስለመጣሁ ነው። በቃ አሁን ኦልሬዲ አንተ ኖርክም አልኖርክም እሱ መጥቷል ኦልሬዲ። ዋናው መምጣቱ ላይ ነው ሜን ፖይንቱ። ገባ እኮ በቃ አንቺ እሱ እንዲመጣልሽ ነበር የምትፈልጊኝ ማለት ነው። ያው ሁሉ የከፈልኩት ዋጋ ምናምን በቃ ተረሳ። እኔ ጌታ እኮ ሴቶች ስትባሉ ግን በቃ የምትፈልጊውን እስክታገኝ ነበር። አሁን እኔ በጎዳ እኔ ባለቅስ ምን ይጠቅምሻል? ምንም። እና ታዲያ ያው እንዳሳባት ታለቅስ ጥሩ ነው። ብታለቅስ ችግር አይደለም። ታይ ሩታ ግን ታይ ምን ነው ሲያድግ እኮ እኔን ማለት አይቀርም። ግን ካሁኑ ነው ጉራሽን ባትነቲብኝ ጥሩ ነው። ይሄ ወርቅ እኔ እኮ ስንት አስተዋጽኦ አድርጌያለሁ ይሄ ልጅ እንዲመጣ። እውነት እኔ ማንም የተረዳኝ የለም እንጂ በቃ በጣም ሳኩል መሰለኝ። ሩታ ግን የወለድሽማ አትመስይም ምንም። ቢያንስ አራስ እኮ ተረጋግታ ቁጭ ትላለች። ባሏ ሲመጣ የኔ ፍቅር መጣ እንኳን ደህና መጣ ከተተረብቀኝ መጣው ኡፍ እኔ ና ቁጭ በል ምናምን ይላል። አንቺ ግን ምንም አራስ እኮ እንደዛ ይላል። ብሩክ ምንም አትላትማ። ፈረንጅ የሆነ ነገር ማለት ፈረንጅ ይሻላል። ፈረንጃችን በዚህ ሰዓት ከኔ ቻው በቃሽ፣ ቻው በይኝ፣ ቻው በይኝ። እሺ ምን ሳምሽ አንቺ ነው እሺ ሂድ በቃ ሩታ እንዴ ባረቀበት እንዴ ይሄድ እንዴ ፈቀድሽለት? ይሄድ ፈቀድሽለት? ታዲያ እግሩን ይዤ ላስቀረው? ኧረ ቆይ ወይ ትንሽ እስኪገረዝ ምናምን እዚህ ቆይ ወይ ሲገረዝ ይመጣል። ምን ችግር አለው?